ዛሬ 65 ሚሊዮን ብር ቦሌ ቡልቡላ ላይ ግራውንድ ፕላስ 1 ቤት ነው የምናየው ማለት ነው። ቪዲዮን ተከታተሉ። ይህንን የመሰለ ሰፊ ሳሎን ሌላም ነገር ያስጋልባል ይህ ሳሎን። ኤኒዌይስ ወደ ላይኛው እንሄዳለን ማለት ነው። ይህንን የመሰለ ደግሞ እንደምታዩት ኮሪደሩ በጣም ሰፊ ነው። አሁን የምንገባው ወዴት ነው? ወደ ማስተር ቤድሩሙ ማለት ነው። ማስተር ቤድሩሙን እዩት። ይሄ ቤት እንግዲህ እንደምታዩት በጣም ሰፊ ነው። እዚህ ጋር ባልከኒ እናገኛለን። ከባልከኒው ሌላ በጣም የሚያስደንቀኝ ምን እንደሆነ ታውቃላችሁ? አንድ መኝታ በሉት ክሎዚንግ ነው። ክሎዚንግ ስላችሁ ክሎዘት። ይሄ መልበሻ ክፍሉ ነው። መልበሻ ክፍሉን ስታልፉ ደግሞ ይሄን የመሰለ ሰፊ ሳሎን አክቹሊ ያያችሁ ተምታታብኝላ። ይሄንን የመሰለ ሰፊ ባትሩም አለው ማለት ነው። ኤኒዌይስ ሌትስ ኮንቲኒው። እነዚህ ደግሞ የራሱ የሆኑ መኝታ ቤቶች ናቸው። አንደኛው እዚህ ጋር ነው። ሌላኛው ደግሞ በዚህ ጋር ነው። እዚህ ጋር እንግዲህ አብራ ሳይት የምታስጎበኘው አንደኛው ደንበኛችን ብሏል። ኤኒዌይስ ይሄኛው ኮመን ባትሩም ነው ማለት ነው። ሌላኛው ቤድሩም ይሄኛው ነው። ከዛ ይሄኛው ቤድሩም ደስ የሚለው ምንድነው? የራሱ የሆነ ባልከኒ ያለው ማለት ነው። ይሄንን ቤት መግዛት ለምትፈልጉ ዋጋው የሌላ ሪልተር አይደለም። እኔ ቁርጣችሁ ነው የምነግራችሁ። 65 ሚሊዮን ብር ነው። ቦሌ ቡልቡላ ላይ ኮምፓውንድ ላይ የሚገኝ ቪላ ቤት ሲሆን ሌላም አማራጮች አሉት። አፓርትመንት አለ፣ G+2 ቪላ አማራጭ አለ። እሱ 45 ሚሊዮን ብር ነው። እታች ባለው ቁጥር ይደውሉልኝ። እኔንም አታድክሙ። መልካም ቀን።